ሰላም ሰላም እንዴት ናችሁ? ይህ ዩቲዩብ ነው። የተለያዩ ፕሩፍ የሆኑ የኦንላይን ስራዎችና ፓርቲ ሩም አፖችን የምናስተዋውቅበት እንደተለመደው በዛሬው ቪዲዮአችንም ገራሚና ሰሞኑን መነጋገሪያ በሆነው በታካ አፕ መጥቻለሁ። በዛሬው ቪዲዮአችንም ስለ ታካ አፕ ሙሉ መረጃ ይዘን መጥተናል። እንግዲህ አፕ ገራሚ ገንዘብ የምትሰሩበት እንዲሁም ገና እንደገባችሁ $8 የሚሰጣችሁ ፕላትፎርም ነው። አብረን የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረግ ወደ ዛሬው ቪዲዮአችን እንሂድ። እሺ ተመልሰናል ወደ ዛሬው ቪዲዮአችን። እንግዲህ በዛሬው ቪዲዮአችን ስለ ታካ አፕ የተለያዩ ወሳኝ የሆኑ 5 ነገሮችን አብረን የምናይ ይሆናል። አንደኛ አፑ ስለምንድን ነው ሀት ኢዝ ዘ ታካ አፕ የሚለውን ነገር፣ ሁለተኛ ደግሞ እንዴት አድርገን አፑን እንክፈት ሃው ቱ ሬጂስትሬሽን የሚለውን ነገር፣ ሶስተኛ ደግሞ እንዴት አድርገን የፊት አሻራ እንስጥ ሃው ቱ ፌስ አውተንቲኬሽን እንዴት አድርገን የፊት አሻራ እንስጥ፣ አራተኛ ደግሞ እንዴት አድርገን ኢንቫይት እናድርግ ሰዎችን ሃው ቱ ኢንቫይት ፍሬንድ፣ አምስተኛ ደግሞ እንዴት አድርገን ዶላር እንሰብስብ ሃው ቱ ኮሌክት ዶላር የሚለውን ነገር፣ እነዚህ አምስቶቹን ነገሮች የምናይ ይሆናል። ቀጣይ ደግሞ በቀጣይ ቪዲዮ ደግሞ ከ24 ሰዓት ወይም ከአንድ ቀን በኋላ ዊዝድሮ አደራረጉና ዊዝድሮ እያደረግኩ የሚያሳያችሁ ይሆናል ማለት ነው። እና ወደ ዛሬው ቪዲዮአችን ስንመጣ እንግዲህ በመጀመሪያ አፑ ምንድን ነው ሀት ኢዝ ዘ ታካ አፕ የሚለውን ነገር ትንሽ ማብራሪያ ስንሰጥበት፣ እንግዲህ ይህ አፕ ላይቭ ስትሪሚንግ አፕ ነው፣ እንደ ማንኛውም አፕ ማለት ነው። ላይክ እንደነ ፖፖ ላይቭ፣ እንደነ ሊኪ ላይቭ፣ እንደነ ሀላ እና እንደተለያዩ አፖች ማለት ነው። ለየት የሚያደርገው ነገር ግን ለየት የሚያደርገው ከሌሎቹ ከነዚህ ከፖፖ ላይቭ ከኒኪ ላይቭ ካልናቸው ለየት የሚያደርገው ይህ አፕ አንድ ሰው ስንጋብዝ ዊን የሚባለውን እድል ሰጥቶን ዶላር የምንሰበስብበት ነው። ግን ላይቭ ፓርቲ፣ ኤጀንት ኮሚሽን፣ ሆስት ኤጀንት የሚባሉ ነገሮችም እዚህ አፕ ላይ አሉ። እኛ ግን ፓርቲ በመቀመጥ አይጠበቅብንም። ከፓርቲ ተቀምጠን ታስክ መስራት አይጠበቅብንም። ምክንያቱም በኢንቫይት በጣም ብዙ ገንዘብ ስለምንሰራበት ማለት ነው። ሁለቱንም አብረን መስራት እንችላለን። ኤጀንት ሆነንም ሰዎችንም ኢንቫይት እያደረግን ማለት ነው። እና ደግሞ ይህ አፕ ዌልካም ሪዋርድ ያለው ለሴቶች 4000 ይሰጣል በቀን 2 ሰዓት ተቀምጠው ፓርቲ ላይ ማለት ነው። ለወንዶች ደግሞ ምንም አይነት ዌልካም ሪዋርድ የለውም፣ በኢንቫይት ብቻ ነው ማለት ነው። ለሁለቱም ጾታ ገና እንደገባን ሬጂስተር እንዲያደረግን እና የፊት አሻራ እንደሰጠን $8 አካባቢ ይሰጠናል። ከዛ ሰዎችን ኢንቫይት አድርገን ሞልተን ማውጣት እንችላለን ማለት ነው። አብረን የምናይ ይሆናል። ወደ ሁለተኛው ስንመጣ እንግዲህ ወደ ሁለተኛው ነገር አፑን እንዴት አድርገን እንክፈት ሃው ቱ ሬጂስትሬሽን የሚለውን የምናይ ይሆናል። እንግዲህ እዚህ ጋር ወሳኝ ነገር ነው የምነግራችሁ። እዚህ ጋር የምነግራችሁ ነገር እዚህ ፕላትፎርም ላይ በአንድ ስልክ 2 አካውንት አይቻልም። ስለዚህ አንዴ ከተሳሳታችሁ ሁለተኛ አካውንት መክፈት ስለማትችሉ እኔ በማሳያችሁ መልኩ በትክክል ክፈቱ ማለት ነው። መጀመሪያ ላይ የአፕሊኬሽኑ ሊንክ ኮመንት ቦታ ላይ አለላችሁ። እሱን ትነኩትና አፑን ከፕሌይ ስቶር ወይንም ከአፕ ስቶር ታወርዱታላችሁ። ካወረዳችሁት በኋላ ልክ እንደዚህ ያመጣላችኋል። እናንተ ሳይን ኢን ዊዝ ጉግል የሚለውን ትነኩታላችሁ እዚህ ጋር ማለት ነው። ስትነኩት ጉግል አካውንታችሁን አምጥቶ ያስመርጣችኋል። በፈለጋችሁ ጉግል አካውንት እናንተ ትነኩና ትገባላችሁ። ከዛ በኋላ እንደዚህ ነው ሀት ኢዝ ላንጉጃችሁን ነው የሚያስመርጣችሁ። እንግሊዝ ትሉታላችሁ እዚህ ጋር። ከዛ ላንጉጅ ከመረጣችሁ በኋላ ጾታ ነው የሚያስመርጣችሁ። ቀጣይ ወንድ ከሆናችሁ ሜል የሚለውን፣ ሴት ከሆናችሁ ፌሜል የሚለውን ትነኩና እዚህ ጋር ኢንቪቴሽን ኮድ የሚለው ጋር እኔ ስክሪን ላይ የምታዩትን ያስቀመጥኩላችሁን ታስገቡታላችሁ። በሊንኩ ከሆነ የገባችሁት እኔ ኮመንት ላይ በተቀመጠላችሁ ሊንክ ኢንቪቴሽን ኮድ አያስፈልጋችሁም፣ ራሱ ያስገባላችኋል። ግን ደግሞ አፑን ከሌላ ወርዳችሁ ከሆነ በሌላ ሰው ሊንክ ወይንም አፑን ዝም ብላችሁ ከሆነ ያወረዳችሁ ያለ ሊንክ እዚህ ስክሪን ላይ የምታዩትን ታስገቡታላችሁ ማለት ነው። እዚህ ስክሪን ላይ የምታዩትን ቁጥር ከዛ ካስገባችሁ በኋላ እታች ኔክስት የሚለውን ትነኩትና ይሄንን ወደ ቀጣዩ ታልፋላችሁ። ወደ ቀጣዩ ስታልፉ እንግዲህ እዚህ ጋር አፕሎድ ፕሮፋይል ፎቶ ነው የሚላችሁ።
ፌስ አውተንቲኬሽን የሚለውን የፌስ ቬሪፊኬሽን አሰጣጡን የፊት አሻራውን ቀጥታ እንደዚህ አያይዞ ያመጣላችኋል። እሱን ደግሞ እንዴት አድርጋችሁ እንደምትሰጡ ልናይ ነው በዚሁ ማለት ነው። ከዛ እዚህ ጋር ታች ጥጋ ፕሮፋይል ፎቶ የሚለውን ትነኩትና ስትነኩት ምንድን ነው የሚያደርግላችሁ? ወደዚህ ያመጣችኋል። ቬሪፋይ ናው የሚለውን ትነኩታላችሁ። ቬሪፋይ ናው የሚለውን ስትነኩት ምን ምን ይመጣላችኋል? እናንተን ቀጥታ ካሜራ ነው የሚያነሳችሁ ፊት ለፊት ማለት ነው። የሌላ ሰው ፎቶ አፕሎድ ማድረግ አትችሉም። ፕሮፋይል ፎቶ መሆን ያለበት የራሳችሁ ፎቶ ነው። የራሳችሁን ካሜራ ያነሳችኋል። በትክክል ካነሳችሁ በኋላ እንደዚህ ዌይቲንግ ይላችኋል፣ ይጠብቃችኋል። ከጠበቃችሁ በኋላ በትክክል ከሰጣችሁ እንደዚህ ቬሪፋይድ ብሎ ያመጣላችኋል ማለት ነው። የፊት አሻራው ትክክል ከሆነ የራሳችሁን ፎቶ ካስገባችሁ ማለት ነው። ወይንም ደግሞ እንደዛ ቀጥታ ካላመጣላችሁ እንደከፈታችሁ የፊት አሻራውን እዚህ ጋር እንደከፍታችሁ ስታበቁ እዚህ አካባቢ ላይ ቬሪፊኬሽን እንዲሰጡ ቬሪፋይ እንዲታረጉ ይጠይቃችኋል። ቬሪፋይ ታደርጋላችሁ ነክታችሁ ማለት ነው። እኔ ሁለተኛ መስጠት ስለማልችል ነው የፊት አሻራ ሲምፕል ነው፣ ቀላል ነው። ነክታችሁ ፎቶ መነሳት ብቻ ነው ማለት ነው፣ የራሳችሁን ፎቶ እና ደግሞ ቀጥታ እንደከፈታችሁ የፊት አሻራ መስጠት አለባችሁ፣ ኢንቫይት ለማድረግም ለመስራትም ማለት ነው። እሺ ከዛ የፊት አሻራችሁን ከሰጣችሁ በኋላ ኤጀንሲ ሴቶች ሆስት መሆን አለባችሁ፣ ወንዶች ደግሞ ኤጀንት መሆን አለባችሁ። ምክንያቱም ወንዶች ሆስት ብትሆኑ ኤጀንት ብትሆኑ የሚለወጥ ነገር የለም፣ ታስክ የላችሁም። በኢንቫይት ብቻ ነው የምንሰራው ማለት ነው። ሴቶች ደግሞ ከሆናችሁ 4000 2 ሰዓት ተቀምጣችሁ ስላላችሁ ያንን ታስካችሁን ለመውሰድ ሆስት መሆን አለባችሁ። እዚህ ጋር ኤጀንሲ ጆይን ኤጀንሲ የሚል ይመጣላችኋል። እናንተ ጋር ትነኩትና እዚህ ጋር ስክሪንሹት ላይ የምታዩትን 5924 የሚለውን 5924 እያለ የሚቀጥለውን ቁጥር ታስገቡና ጆይን ማለት ብቻ ነው የሚጠበቅባችሁ ማለት ነው። እሺ ከዛ እንግዲህ አፑን ከፍተናል፣ ፕላትፎርሙን ከፍተናል፣ የፊት አሻራ ሰጥተናል። ኤጀንት ወንዶች ኤጀንት ሆነናል፣ ሴቶች ደግሞ ሆስት ሆነናል። ከዚያ በኋላ ምንድን ነው የምናደርገው? እንዴት አድርገን ኢንቫይት እናድርግ፣ ሃው ቱ ኢንቫይት ፍሬንድስ የሚለውን ስናይ እዚህ ጋር እንነካዋለን። እሺ ስንነካው እንደዚህ ያመጣልናል። እኛህን ጎቱ እርን የሚለውን እንነካዋለን። እሺ አሁን ለምሳሌ እኔ ገና እንደከፈኩኝ ይህን የምታዩትን ያህል 79992 ወይም 7.9 ዶላር ሰጥቶኛል። ይህንን $1 ሞልቼ $1 ሳይሆን 0.1 ዶላር ሞልቼ 8000 ቢን ሲሆን ዊዝድሮ ማድረግ እችላለሁ ማለት ነው። እዚህ ጋር ይሄ እንደምታዩት እዚህ ጋር 92 አካባቢ ሆኗል። የሚቀረኝ 8 አካባቢ ነው ማለት ነው ገና እንደገባሁኝና እናንተ አሁን መጀመሪያ እንደገባችሁ ስፒን አላችሁ። ይሄንን ነክታችሁ ስፒን ታደርጉትና እዚህ ጋር ዶላር ይሰጣችኋል ማለት ነው። ከዛ በኋላ ነው ኢንቫይትም እያደረጋችሁ ሰዎችን እየሞላችሁ ይሄንን ዊዝድሮ የምታደርጉት ማለት ነው። እንግዲህ እንደምታዩት እዚህ ጋር እንደምታዩት መጀመሪያ $8 ቀጥሎ $20 ቀጥሎ $50 ቀጥሎ ደግሞ 100 ምናምን በቃ የሚቀጥል ዶላር ማውጣት ትችላላችሁ፣ ሰዎችን እየጋበዛችሁ ማለት ነው። ሰዎችን ስትጋብዙ ደግሞ በጣም የሚገርም ዶላሮች ነው የሚሰጠው ማለት ነው፣ ከፍተኛ እና ከዚህ በኋላ ሰዎች እንዴት አድርገን ኢንቫይት የምናደርገው የሚለውን ስናይ እዚህ ጋር ኢንቫይት ፍሬንድ የሚለው አለ። ይሄንን ነካዋለን። ይሄንን ነክተን በዋትስአፕ በተለያዩ ነገሮች መላክ እንችላለን። ኮፒ አድርገንም እዚህ ጋር ያለውን ኮፒ ሊንክ የሚለውን ነክተንም ፔስት አድርገን የምንፈልገው ሶሻል ሚዲያ ላይ መላክ እንችላለን፣ ለምንፈልገው ሰው ማለት ነው። ከላክንለት በኋላ ይሄንን የኛ ሊንክ ምን ስናደርግ ነው ስፒን የሚሰጠን? ወንድ ከሆነ የጋበዝነው ሰው ያ ሰውዬ ፌስ ቬሪፊኬሽኑን የፊት አሻራውን በትክክል ከሰጠ፣ በትክክል ከፍቶ በእናንተ ሊንክ በትክክል የፊት አሻራውን ከሰጠ 2 ስፒን ይሰጠናል። የሁለት እድል ማለት ነው፣ ስፒን እናደርጋለን። ሴት ከሆነ የጋበዝነው ደግሞ 3 ስፒን ይሰጠናል፣ የ3 ስፒን እድል። ይሄ ማለት ያቺ ሴት በትክክል ከፍታ በእናንተ ሊንክ በትክክል የፊት አሻራዋን ከሰጠ ቬሪፋይ ካደረገች ማለት ነው።
ወደ አምስተኛውና ወደ መጨረሻው ስንመጣ እንዴት አድርገን ዶላር እንሰብስብ how to collect dollars የሚለው ነው። ይሄ እንግዲህ እስካሁን ያሳየኋችሁ ነው፣ ግን ስናጠቃልለው ሰዎችን ኢንቫይት በማድረግ ነው። እዚህ ጋር በምታዩት እንደዚህ ሰዎችን ኢንቫይት እያደረግ እዚህ ጋር ኢንቫይት እያደረግን ሰዎችን በትክክል እንዲከፍቱ አድርገን እዚህ ስፒን ሲሰጠን ስፒን እያደረግን እዚህ ጋር ሞልተን ዊዝድሮ ማድረግ ነው ማለት ነው። እዚህ ጋር ካሽ አውት የሚለውን ነክተን ዊዝድሮ እንግዲህ ዊዝድሮ በቀጣይ ቪዲዮ ሰራላችኋለሁ ብዬ ነኝ። ብዙ ሰዎች ዊዝድሮ እያደረጉ ነው። ቬሪፋይ ፕሩፍ የሆነ ፕላትፎርም ነው። ዊዝድሮ ሜቶድም ደግሞ የኢትዮጵያ ባንኮች አሉ ሙሉ በሙሉ ማለት ነው። እና እንግዲህ ለዛሬው ቪዲዮ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ታካ አፕ በጣም ምርጥ ፕላትፎርም ነው። ገራሚ ገንዘብ የምትሰሩበት ነው። ቅር ያላችሁ ነገር ወይንም ያልገባችሁ ነገር ካለ ደግሞ በቴሌግራም በዋትሳፕ እንዲሁም ደግሞ በኮመንት አሳውቁኝ። ላይክ፣ ሸር፣ ሰብስክራይብ እያደረግን በቀጣዩ ቪዲዮአችን እስከምንገናኝ ሰላም ሁኑ።